ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው የሰበር ውሳኔ ዳሰሳችን ነው። የሰበር ውሳኔ ዳሰሳችን የሚያተኩረው የውክልና ይርጋን በተመለከተ ነው። የውሳኔው መዝገብ ቁጥር የፌዴራል ሰበር ሰሚ ችሎት የመዝገብ ቁጥር 98961 ሲሆን ውሳኔ ያረፈበት ቀን ደግሞ በመስከረም 24 ቀን 2008 ዓ.ም ነው። ጉዳዩን ስንመለከት ደግሞ ጉዳዩ በውክልና ላይ የጥቅም ግጭት ከተከሰተ ተቃውሞ ለማቅረብ ይርጋው ምን ያህል ጊዜ ነው የሚለው ነው የምንመለከተው። ጉዳዩ ባጭሩ ወካይ ለተወካይ የመኖሪያ ቤትን በተመለከተ የውክልና ስልጣን ሰጥተው በነበረበት ጊዜ ተወካይ ለገዛ ባለቤቱ ቤቱን በመሸጡ ወካይ የጥቅም ግጭት ስለተፈጠረ ውሉ ይፍረስልኝ ሲል ተከራክረዋል። በተቃራኒው ደግሞ ተወካይ በዋነኝነት ከሌሎች የመከላከያ መልሶች በተጨማሪ የጥቅም ግጭት ተነስቷል ብሎ ለመቃወም የይርጋ ጊዜ አልፏል ብለው ተከራክረዋል። ሰበር የያዘውን ጭብጥ ስንመለከት ደግሞ የክልሉ ሰበር ሰሚ ችሎት ክሱ በይርጋ አይታገድም ሲል የሰጠው ውሳኔ ተገቢ ነው ወይስ አይደለም የሚለውን ጭብጥ ይዞ አከራክሯል። በመጨረሻም ሰበር የሰጠውን ትንታኔ ስንመለከት አንደኛ ወካይ ለተወካይ የሰጠው ስልጣን ቤቱን የመሸጥ የመለወጥን የሚያካትት መሆኑንና ተወካይ ቤቱን የሸጡት ለገዛ ባለቤታቸው መሆኑን ሰበር ተገንዝቧል። ሁለተኛ በመሆኑም በፍትሐ ብሔር ሕግ ቁጥር 2187 ንዑስ አንቀጽ 1 መሰረት የጥቅም ግጭት መፈጠሩ ምንም ጥያቄ የሚነሳበት ባለመሆኑ ወካይ ያነሳው ጥያቄ ተገቢ ነው የሚለውን ይዟል። ሶስተኛ ነገር ግን ጥያቄው መቼ ይቅረብ የሚለውን ጉዳይ ሲመረምር ወካይ ይህ ጥቅም ግጭት የፈጠረ የቤት ሽያጩን መፈጸሙን አውቆ ውክልናውን የሻረው በ0103 1998 ሲሆን ክስ የመሰረተው ደግሞ በ2209 2000 ዓ.ም በመሆኑ ጥቅም ግጭት መፈጠሩን አውቆ ውክልናውን ከሻረበት እስከ ክስ የመሰረተበት ጊዜ ሲሰላ ከ2 ዓመት በላይ በመሆኑ በፍትሐ ብሔር ሕግ ቁጥር 2187 ንዑስ አንቀጽ 2 1851 እና 2187 መሰረት ክሱ በ2 ዓመት ይርጋ ይታገዳል የሚል ማደማደሚያ ሰጥቷል። ባጭሩ ወካይ ለተወካይ በሰጠው ውክልና ስልጣን መሰረት ሲሰራ ተወካይ የጥቅም ግጭት ፈጥሯል ብሎ ካመነና ጥያቄውን በ2 ዓመት ውስጥ ካላቀረበ ክስ የማቅረብ መብቱ በ2 ዓመት ይርጋ ይታገዳል የሚለውን ሰበር ውሳኔ ሰጥቷል ማለት ነው።